ሄሎ እንዴት ናችሁ? እንግሊሽ ፎር ኢትዮጵያን የተሰኘው ቻናላችን ነው። ቻናላችን አዲስ ስለሆነ ሰብስክራይብ፣ ላይክ፣ ሼር በማድረግ እንድታበረታቱ እንጠይቃለን። ዛሬ ያቀረብንላችሁ ወደ 10 የሚጠጉ ቮካብለሪዎች ተመላልሰው ተደጋግመው ኢንትራንስ ላይ የሚጠየቁ የቮካብለሪዎች ፍቺዎቻቸው ጋር ነው አንድ ላይ ያቀረብንላችሁ። ወደ 10 የሚሆኑትን ይዣለሁ። ትወዱታላችሁ ብዬ ተስፋ አደርጋለሁ። ከኛ ጋር ሁኑ። የመጀመሪያው ቮካብለሪ ፍሬል ይላል። ፍሬል ማለት ደካማ እንደማለት ነው። ፍሬል፣ ፌብል፣ ዊክ፣ ዴሊኬት፣ ፍሊምሲ እኚህ ምንድን ናቸው? ኢዝ ፍሊምሲ፣ ሺ ኢዝ ዊክ፣ ዜ አር ዴሊኬት ካልን ምንድነው? ደካማ ናቸው፣ ደካማ ናት፣ ደካማ ነው እንደማለት ነው። ፍቻቸው አንድ ነው ማለት ነው። ሰከንድ ዋን ኢዝ ክራውድድ። ክራውድድ ማለት የተጨናነቀ ቦታ ማለት ነው። ክራውድድ ማለት ያው እንግዲህ ሰው ምናምን አንድ ላይ የበዛበት ምናምን ቦታም ሊሆን ይችላል። ያ ክራውድድ ይባላል። ፍቺው ምንድነው? ባስሊንግ። ባስሊንግ ማለት ያው የተጨናነቀ ነው እሱ። ሰርድ ዋን ኢዝ ኤምፕቲ። ኤምፕቲ ማለት ዲዞሌት ያው ባዶ ማለት ነው። 10 የሚጠጉ ቮካብለሪዎች ተመላልሰው ተደጋግመው ኢንትራንስ ላይ የሚጠየቁ የቮካብለሪዎች ፍቺዎቻቸው ጋር ነው አንድ ላይ ያቀረብንላችሁ። ወደ 10 የሚሆኑትን ይዣለሁ። ትወዱታላችሁ ብዬ ተስፋ አደርጋለሁ። ከኛ ጋር ሁኑ። የመጀመሪያው ቮካብለሪ ፍሬል ይላል። ፍሬል ማለት ደካማ እንደማለት ነው። ፍሬል፣ ፌብል፣ ዊክ፣ ዴሊኬት፣ ፍሊምሲ እኚህ ምንድን ናቸው? ኢዝ ፍሊምሲ፣ ሺ ኢዝ ዊክ፣ ዜ አር ዴሊኬት ካልን ምንድነው? ደካማ ናቸው፣ ደካማ ናት፣ ደካማ ነው እንደማለት ነው። ፍቻቸው አንድ ነው ማለት ነው። ሰከንድ ዋን ኢዝ ክራውድድ። ክራውድድ ማለት የተጨናነቀ ቦታ ማለት ነው። ክራውድድ ማለት ያው እንግዲህ ሰው ምናምን አንድ ላይ የበዛበት ምናምን ቦታም ሊሆን ይችላል። ያ ክራውድድ ይባላል። ፍቺው ምንድነው? ባስሊንግ። ባስሊንግ። ፍሬል ማለት ደካማ እንደማለት ነው። ፍሬል፣ ፌብል፣ ዊክ፣ ዴሊኬት፣ ፍሊምሲ እኚህ ምንድን ናቸው? ኢዝ ፍሊምሲ፣ ሺ ኢዝ ዊክ፣ ዜ አር ዴሊኬት ካልን ምንድነው? ደካማ ናቸው፣ ደካማ ናት፣ ደካማ ነው እንደማለት ነው። ፍቻቸው አንድ ነው ማለት ነው። ሰከንድ ዋን ኢዝ ክራውድድ። ክራውድድ ማለት የተጨናነቀ ቦታ ማለት ነው። ክራውድድ ማለት ያው እንግዲህ ሰው ምናምን አንድ ላይ የበዛበት ምናምን ቦታም ሊሆን ይችላል። ያ ክራውድድ ይባላል። ፍቺው ምንድነው? ባስሊንግ። ሄሎ እንዴት ናችሁ? እንግሊሽ ፎር ኢትዮጵያን የተሰኘው ቻናላችን ነው። ቻናላችን አዲስ ስለሆነ ሰብስክራይብ፣ ላይክ፣ ሼር በማድረግ እንድታበረታቱ